የዓለም የምጣኔ ሀብት የደም ስር የሆነው የሆርሙዝ ሰርጥ በጦር መርከቦች ታፍኖ የነዳጅ ዋጋ ጣራ በነካበት ዋሽንግተንና ቴሄራን ወደ ሰማይ ቀውስ ውስጥ በገቡበት በዚህ አስደንጋጭ ሰዓት በወታደራዊ ሳይንስ የማይነካ የተባለው የአሜሪካና የእስራኤል ጦር ቀመር በፋርስ ባህረ ሰላጤ ላይ መና ቀርቷል። የዓለምን ጂኦፖለቲካ ምስቅልቅሉን ያወጣውና እስከዛሬ ያልተሰሙ ድብቅ የቪየናና የቴሄራን ሚስጥሮች ይፋ ሆነዋል። ከዚህ ነው በስተጀርባ ያለውን የዲፕሎማሲ ሽሙጥና የጦርነት ሰምና ወርቅ ይዘንላችሁ ቀርበናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በፋርስ ባህረ ሰላጤ አየር ላይ የሚታየው የባሩድ ጭስና የሆርሙዝ ሰርጥ ውጥረት ዛሬም የዓለምን ፖለቲካ አየር እያፈነ ይገኛል። የዩናይትድ ስቴትስ የእስራኤልና የኢራን ጦርነት እሳት ዛሬ ላይ ሊያጠፉት የማይችሉበት ሰደድ ሆኖ የዓለምን ኢኮኖሚ እያቀጣጠለው ነው። የአንበሳውን ድርሻ የኔ ነው የምትለው ዋሽንግተንና የፋርስ ባህረ ሰላጤ ቁልፍ በእጄ ነው የምትለው ቴሄራን የተጋጠሙበት ይህ ጂኦፖለቲካዊ ሽንቁር ዛሬ ደግሞ ያልተጠበቁና በዋና ዋና ዜና አውታሮች ያልተሰሙ ድብቅ እውነታዎችን ወደ ውጭ አውጥተዋል። በአንድ በኩል ዋሽንግተን የኦፕሬሽን ኢፒክ ፊውሪ የጦር ዘመቻ ፍጹም የበላይነት አረጋግጧል ስትል፣ በሌላ ደግሞ የኢራን እስላማዊ አብዮት ጥበቃ IRGC የሆርሙዝ ሰርጥ ሙሉ በሙሉ በእኛ አስተዳደርና ቁጥጥር ስር ነው በማለት የዓለምን የነዳጅ መስመር ዘግተውታል። ይህንን እውነታ ካውንስል ኦን ፎሬን ሪሌሽን ባወጣው የቅርብ ጊዜ የውጊያ ሁኔታ ዘገባ ላይ በግልጽ አስፍሮታል። የአሜሪካና የእስራኤል የጦር አመራሮች በቴሄራን ላይ ያካሄዱት ጥቃት በ3 ቀን ውስጥ የኢራንን መንግስት እንጥላለን የሚል የትዕቢት ስሌት የነበረው ቢሆንም የዛሬ ሁኔታ ሌላ ነው። የዚህ ጦርነት ተጽዕኖ ገና ከአድማስ ማዶ ሆኖ በምግብ ዘይትና በነዳጅ ዋጋ ላይ ያቃጠለን ይገኛል። የዓለም የነዳጅ ዋጋ በየደቂቃው ሲያቅበዘብዝ በእኛ ሀገር ገበያ ላይ የሽንኩርትና የጤፍ ዋጋ ጣሪያ እንደሚነካው ሁሉ የዋሽንግተንና የቴሄራን ፍጭትም የዓለም እንደ ሀገራት ጉሮሮ የሚያንቅ ሙሉ የኢኮኖሚ ቀውስ ፈጥሯል። ለዚህ የሆርሙዝ ሰርጥ እገዳና የዓለም የነዳጅ ገበያ ሽብር የኢራን እስላማዊ አብዮታዊ ጥበቃ ጦር የሆርሙዝ ሰርጥን ሙሉ በሙሉ መዝጋቱንና በሰርጡ የሚያልፍ ማንኛውም ነዳጅ ጫኝ መርከብ በቴሄራን ፍቃድ ብቻ እንደሚንቀሳቀስ ይፋ አድርገዋል። የባሲጅ ፓራሚሊታሪ አዛዥ ሆርሙዝ በኢራን ቁጥጥር መዳፍ ስር ናት ብለው ሲያውጁ፣ ዶናልድ ትራምፕ በበኩላቸው አሜሪካ ሰርጡ ሙሉ በሙሉ ተቆጣጥረዋለች፣ ሰርጡ የኛ ነው ሲሉ በትሩዝ ሶሻል መድረክ ተናግረዋል። በቀጣዮቹ ቀናት በሰርጡ የሚያልፉ መርከቦች ቁጥር በየዕለቱ ወደ 13 ብቻ ዝቅ በማለቱ ባለፉት 3 ወራት ካጋጠሙት ዝቅተኛው ደረጃ ላይ ደርሷል። የአሜሪካ በኢራን ወደቦች ላይ የጣለችው የመርከብ እገዳ ሳታነሳ የጦር ካሳ ሳትከፍልና የታገደውን የቴሄራን ሀብት ሳታስለቅቅ ሰርጡ አይከፈትም ሲል የኢራን የውጭ ጉዳይ ሚኒስትር አቋሙን አጠናክሯል። ዓለም አቀፍ የዜና ማሰራጫዎች ዘገባ ከሆነ ከትዕይንቱ በስተጀርባ ኢራንና ኦማን በሆርሙዝ ሰርጥ ላይ አዲስ የመርከብ ማለፊያ መስመር ለመዘርጋት በሚስጥር ተስማምተዋል። አሜሪካ ይህንን የኢራንና የኦማን ሚስጥራዊ ስምምነት ለማፍረስ ኦማንን በቦምብ መታለው የሚል ዛቻ ማስፈራሪያ ማስተላለፏ ዋሽንግተን ዲፕሎማሲ ውስጥ ትልቅ ስንጥቅ ፈጥሯል። በወታደራዊና በኢኮኖሚ ተንታኞች በኩል ይህ እርምጃ የዓለምን የነዳጅ አቅርቦት በታሪክ ታይቶ በማይታወቅ ሁኔታ አስተጓጉሎታል። አሜሪካና አጋሮቿ የነዳጅ ዋጋ እንዳይቀናጣ በሚል ከ400 ሚሊዮን በርሜል በላይ ተጠባባቂ ነዳጅ ገበያ ቢያወጡም ቴሄራን የዓለምን ኢኮኖሚ ጉሮሮ የመያዝ ስትራቴጂዋን በብቃት እየተጠቀመችበት ትገኛለች። በሌላ በኩል የ60 ቀናቱ የኢስላማባድ ውል ማብቃትና የትራምፕ ማስፈራሪያ በፓኪስታን አሸማጋይነት በሰኔ ወር ተፈርሞ የነበረውና የ60 ቀናት የተኩስ ማቆም ስምምነት ጊዜው ያበቃ ቢሆንም አዲስ ዘላቂ ስምምነት ላይ መድረስ አልተቻለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነት ለመፈራረም አልቻልኩም በማለት በኢራን ላይ ያለውን ከፍተኛ የኢኮኖሚ ጫና ለመቀጠል እንደሚፈልጉ አስታውቀዋል። የኢራን ፓርላማ አፈ ጉባኤ ዋና ተደራዳሪ ሞሐመድ ባገር ጋሊፍ ጊዜው ማብቃቱን ተከትሎ ኢራን በአሜሪካና በእስራኤል ላይ ትልቅ ወታደራዊና ፖለቲካ ድል ተጎናጽፋለች ሲሉ አውጀዋል። በሌላ በኩል አሜሪካ ከኢራን ወታደራዊ ጥበቃ ጦር IRGC ጋር በሚስጥር ጓሮ በር ዲፕሎማሲ ከፍታለች ብትልም IRGC ግን ይህንን ፈጽሞ አስተባብሎታል። እንደ ሮይተርስና አሶሺየትድ ፕሬስ ዘገባዎች ከሆነ ዋሽንግተን ከቴሄራን ጋር በይፋ የምታደርገውን ድርድር ዝቅተኛ ደረጃ አስመስላ ለማሳየት ብትሞክርም ከበስተጀርባ ግን የኢራን አዲስ ብሔራዊ ደህንነት አማካሪ ሞሄሬን ሬዛይ ከተሾሙ በኋላ የኢራን የድርድር አቋም የበለጠ ጠንካራ ሆኗል። ጅብ ከሄደ ውሻ ጮኸ እንደሚባለው አሜሪካ የኢራን የኒውክሌር ማዕከላት በፎርዶና በናታንዝ በመደብደብ የኒውክሌር መርሃ ግብሯን ያቆመች መስላት ቢሆንም ቴሄራን ግን ቴክኖሎጂዋን ወደ ድብቅ ዋሻዎች በማዛወር የዩራኒየም ማበልጸግ አቅሟን ከበፊቱ በላይ አሳድገዋለች። የ60 ቀኑ የውል ማብቃት ቀጣዩን ቀጠናዊ ጦርነት ወደ አዲስ ቁስለት ምዕራፍ ያሸጋግረዋል።
ሌላው የኢራን ድሮኖች በኢራቅ ኩርዲስታን ክልል ጠቅላይ ሚኒስተር ቢሮ ላይ ድንገተኛና ከፍተኛ ውድመት ያደረሰ ጥቃት ፈጽመዋል። ጥቃቱ የተካሄደው አሜሪካና እስራኤል በኩርድ አማጽያን በመጠቀም በኢራን ውስጥ ደህንነት ላይ ተጽዕኖ ለመፍጠር ያደረጉት ባለው ሚስጥራዊ እንቅስቃሴ ለመቅጨት ነው። በሌላ በኩል በእስራኤልና በሂዝቦላ መካከል የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም እስራኤል በደቡብ ሊባኖስ የሚገኙ የሂዝቦላ ይዞታዎችንና በዩኔስኮ በተመዘገቡ የቦፎርት ካስል አቅራቢያ የሚገኙ ከፍታዎችን በቦምብ ደብድባለች። ሂዝቦላ በሰጠው ምላሽ 3 የእስራኤል ወታደሮችን አቁስያለሁ ብሏል። የጋዛው ጦርነት ከተቀሰቀሰ ወዲህ ዋሽንግተንና ቴልአቪቭ የኢራንን የውጭ እጆች ለመቁረጥ ያደረጉት ሙከራ ሙሉ በሙሉ አልተሳካም። ዩናይትድ ኪንግደም ሃውስ ኦፍ ኮመንስ ላይብራሪ ባወጣው የጂኦፖለቲካ ትንተና መሰረት የኢራን ያልተማከለ የውጊያ ስትራቴጂ የቀጠናውን አማጽያን በራስ የመመራት አቅም ሰጥቷቸዋል። ኢራን የፕሮክሲ አውታሮቿን በኢራቅ በሶሪያና በሊባኖስ በኩል በማንቀሳቀስ የአሜሪካን ወታደራዊ አቅም በተበታተነ ግንባር እንድታባክን እያደረገችው ነው። ይህ አሰራር ለዋሽንግተን በየቀኑ በሚሊዮን የሚቆጠሩ ዶላሮችን የሚያስወጣ የፋይናንስ ማትረፊያ የሌለው ወፍጮ ሆኖባታል። አሜሪካ በማዕከላዊ ሴንቲጎም አዛዥ ጀነራል ብራድ ኩፐር በፋርስ ባህረ ሰላጤና በባህረ ኦማን የሚገኘውን የዩኤስኤስ አብርሃም ሊንከን የኒኩሌር ጦር መርከብ ጨምሮ 6 ባህረ ሰላጤ ሀገራት ላይ ያደረጉትን የ10 ቀናት ጉብኝት አጠናቀዋል። በመርከቧ ላይ የተሰማሩት የአሜሪካ የባህር ኃይል አባላት ከባድ የስነ ልቦና ውጥረትና የስራ ድካም እያጋጠማቸው እንደሆነ የሚገልጹ ሚስጥራዊ ዘገባዎች ወጥተዋል። መርከቧ ከኖቬምበር ጀምሮ የተሰማራች ሲሆን በሺዎች የሚቆጠሩ የውጊያ በረራዎችን በማድረግ ኦፕሬሽን ፒክ ፊውሪ ስትመራ ቆይታለች። አሜሪካ ለዚህ የጦርነት ወጪ እስካሁን 113 ቢሊዮን ዶላር በላይ ያወጣች ቢሆንም ትራምፕ አስተዳደር ለፔንታጎን ተጨማሪ 1.5 ትሪሊዮን ዶላር ታሪካዊ በጀት ጠይቀዋል። ይህ በእንዲህ እንዳለ የብሪታንያ መንግስት አሜሪካ በዲዬጎ ጋርሻና በአርኤፍ ፌርፎርድ ወታደራዊ ቤዞቿን እንድትጠቀም የፈቀደችው ለተወሰነ መከላከያ ዓላማ ብቻ ነው በማለት ከዋሽንግተን ጋር እጃቸውን ለማሳጠር መሸማቀቃቸውን አሳይተዋል። የአሜሪካ ወታደራዊ ኃይል በፋርስ ባህረ ሰላጤ ለረጅም ጊዜ መቆየቱ የወታደሮችን ሞራል ከመግደሉም በላይ ዋሽንግተን የሀገር ውስጥ ፖለቲካ ተቃውሞን ቀስቅሶባታል። አሜሪካ ከቤቷ ርቃ በኢራን ደጃፍ ያቀጣጠለችው እሳት አሁን የራሷን ኢኮኖሚና ወታደራዊ አቅም እየበላው ይገኛል። በሌላ በኩል በኦማን ባህር ጠረፍ አቅራቢያ 800,000 በርሜል የሩሲያ ድሬድ ነዳጅ የጫነችው ካሮሊን ቤዜንኪ የተባለች መርከብ በመስመጧ ምክንያት በ12 ኪሎ ሜትር ባህር ክልል ላይ ከፍተኛ የነዳጅ መፍሰስ አደጋ ደርሷል። አደጋው በቀጠናው የተፈጥሮ አካባቢ ላይ ትልቅ ስጋት የደቀነ ሲሆን በተባበሩት አረብ ኤሚሬትስ በኢራን ሚሳኤል ጥቃቶች ሰበብ ቴህራን ላይ ያልተወሰነ ጊዜ የንግድ ማዕቀብ ጥላለች። በቴህራን በኩል ኤሚሬትስን አልመታውም በማለት አስተባብላለች። የባህረ ሰላጤው ሀገራት የሳውዲ አረቢያ፣ ኤሚሬትስና ኩዌት የመጀመሪያ ላይ የአሜሪካን ጥቃት ደግፎ የነበረ ቢሆንም ኢራን በወሰደችው አጣዳፊ የሮኬት ምላሽ ሳቢያ አሁን ላይ አየር ክልላቸው ለአሜሪካ የጦር አውሮፕላኖች ለመዝጋት በሚስጥር እያንገራገሩ ይገኛሉ። ይህ ኩነት የሚያሳየን የፋርስ ባህረ ሰላጤ ቀውስ የነዳጅ መስመር ብቻ ሳይሆን የዓለም አቀፍ አካባቢያዊ ደህንነትና የምስራቅ አረብ ሀገራትን የፖለቲካ ህልውና የተፈታተነ መሆኑን ነው። አሜሪካ በፈለገችው ፍጥነት ጦርነቱን ማጠናቀቅ አለመቻሏ ቀጠናውን ወደ ረጅም ጊዜ አለመረጋጋትና ውድቀት እየመራው ነው። የእስራኤልና የኢራን የጦርነት ድግስ የሚያሳየን አንድ ትልቅ እውነት አለ። የዓለም ጂኦፖለቲካዊ በላይነት ከአንድ ወገን አቅም በላይ የሆነ መምጣቱን ነው። ዋሽንግተን በዘመናዊ አየር ኃይሏ የቴህራንን የበላይ አመራሮች በመግደልና የኒውክሌር ማዕከላትን በመምታት የታሰበውን ውጤት አግኝቻለሁ ብትልም ኢራን በበኩሏ የዓለም ኢኮኖሚ የደም ስር በሆነው በሆርሙዝ ሰርጥ ላይ እጇን በመጫን የአሜሪካን ትዕቢት አንበርክከዋለች። አሜሪካም በፋርስ ባህረ ሰላጤ ጦር መርከቦቿን ስላከማቸች ብቻ የዓለም ፖለቲካ በፈለገችው መንገድ ማሾር አልቻለችም። የነዳጅ ዋጋ መጨመር፣ የዓለም ገበያ መቃወስና የኒውክሌር ስጋት መስፋፋት የዚህ ጦርነት መራራ ፍሬዎች ናቸው። ቀጣዮቹ ቀናት ዋሽንግተን ወደ እውነተኛ ዲፕሎማሲ ትመለሳለች ወይስ ቀጠናውን ሙሉ በሙሉ ወደሚያጠፋ እሳት ውስጥ ትገባለች የሚለውን የሚወስን ይሆናል እያልን በዚሁ ጨርሳለን። ቻናላችን ሰብስክራይብ በማድረግ በየቀኑ የሚወጡ መረጃዎችን ያገኛሉ። ስለተከታተላችሁ ከልብ እናመሰግናለን። መልካም ቆይታ።